ሎኬሽኑ እዚህ አካባቢ ነው የሚያሳየው። ወይኔ አምላኬ። ቲና ቲና ብሌን ተረጋጊ እንጂ። እዚህ አካባቢ ከሆነች እኮ ብትሰማኝ ብዬ። እሱማ ልክ ነሽ፣ ግን መጠንቀቅ ስላለብን ነው። ብሌን አቤት ቲና አሁን ከዚህ መሄድ አለብን። አምጭኝ። እሺ ቶሎ ብለን መኪና ውስጥ እንግባ። ቲና ያው ተረጋጊ። አሁን እኮ እኛ እዚህ ያለን። ግን ደህና ነሽ? እርቦኛል። ሩት አቤት የሚበላ ነገር አምጪላት። ማናት ደግሞ እሷ? መጀመሪያ የሚበላ ነገር አምጪላት፣ በጣም እርቧታል። የማን ልጅ ናት እያልኩ ነው። እሱ ምን ያደርግልሻል? በጣም እርቧታል። ትንሽ የሚበላ ነገር አምጪላት። አቤል፣ ጠቅላላ ቤቱን የረሀብተኞች መንደር ልታደርገው ነው እንዴ? ሩት የማይባል ነገር አታውሪ። ምንድን ነው የሚባለው? አቤል ተይው በቃ፣ እኔ ራሴ አመጣላታለሁ። ደግሞ ቀጣይ ማን ይሆን እዚህ ቤት የሚመጣው? ሩት በቃ ወደ ክፍልሽ ግቢ። ጥሩ። በየትኛውም እድሜና ጾታ የሆናችሁ የትወና ተሰጥኦና ፍላጎት ያላችሁ አዲስ ለምንጀምረው ተከታታይ ድራማ ለ2 ሳምንት የሚቆይ የተዋናዮች ምልመላ እያደረግን ስለሆነ አስቀድማችሁ በእነዚህ ስልክ ቁጥሮች ቴሌግራም ላይ ፎቶ በመላክና ቀጠሮ በማስያዝ አዲስ አበባ ሰሚት 72 በሚገኘው ቢሮአችን በአካል በመገኘት ስክሪን ቴስት እንድታደርጉ ተጋብዛችኋል። ለተጨማሪ መረጃዎች በእነዚህ ስልክ ቁጥሮች ይደውሉ። 0936 00 56 56 0909 51 95 50 አቤል፣ አንዴ ላናግር። ምንም የምታናግሪ ነገር የለም። ቆይ ምን ለማድረግ እየሞከርክ ነው? ሩት በቃሽ። አንቺን መጥራት አልነበረብኝም። ወደ ክፍልሽ መግባት ትችያለሽ። እሺ፣ ልጅቷ ማነች? የብሌን እህት ናት። የብሌን እህት? ጥሩ። ነገ ደግሞ እናትና አባቷን ሰብስበል ታመጣ ነው። ሩት ለምንድነው ነገሮችን ፖዚቲቭሊ ለመረዳት የማትሞክሪው? አቤል፣ እኔ ነገሮችን በደንብ ፖዚቲቭሊ ነው እየተረዳው ያለሁት። አንቺ ማንም የሚነካሽ የለም። እነሱ ተቸግረው ነው የመጡት። ገባሽ? የእነሱ እዚህ ተቸግሮ መምጣት እኛ ላይ የሚፈጥረው ችግር የለም ብለህ ታስባለህ? ማንም ችግር አይፈጥርብሽም። የራሳቸውን ህይወት ነው የሚኖሩት። ቢያንስ እኮ የኔን ፈቃድ መጠየቅ ነበረብህ አይደል እንዴ? አንቺ እዚህ ቤት ስትመጪ እኔን አስፈቅደሽኛል? ፍቃድ ጠይቀሻል? እንዴት አደርሽ? ቲናን ትምህርት ቤት አድርሻ ስራ ቦታ ልሄድ ነበር። ቲና ግን ትንሽ ብታርፍ አይሻልም? ፈተና አላቸው እና ደግሞ ፈተና ቢያልቅም እኔ ሳልመጣ እንዳትወጣ አስጠንቅቂያታለሁ። ካልሽሽ። አቤል፣ ስለ ሁሉም ነገር በጣም ነው የማመሰግነው። እረብሽ ናቸው አይደል? ደጋሚ እንደዚህ ካልሽኝ በጣም ነው የምታስከፊ። እሺ፣ ግን አሁን እኮ ቲናም ስላለች ለሁለት መቆየቱ ከብዶኝ ነው። ብሌን፣ ብዙ ጊዜ ደጋግሜ ነገር ይሻለሁ። በቃ ነገሮች ይስተካከሉና ትሄዳላችሁ ካልክሽ። ስራ ቦታሽ መጥቼ ያገኝሻለሁ። እሺ። ብሌን፣ በጣም ነው ደስ ያለኝ። ፈጣሪ ጸሎታችንን ሰምቷል። በጭንቀት ልፈነዳ ነበረ። ተመስገን። እኔማ እንዲህ በቀላሉ ማገኛት አልመሰለኝም ነበር። ተስፋ አትቁረጭ አላልኩሽም? እውነትሽን ነው። ምን እንደገጠማት ግን በደንብ ነገራቻችሁ? አዎ። ምን አለች? እሷ ራሱ የት እንደነበረች አታውቅም። እሷን ይዘው ከኛ ገንዘብ ሊቀበሉ እንደነበር ሲነጋገሩ ሰምቻለሁ አለችኝ። እሺ፣ ከዛስ? አጋጣሚ በአንዱ ስልክ ተደብቃ ወደ እኔ ስልክ ደወለች። ከዛ የተደወለበትን ስልክ ቼክ አድርገን ከአቤል ጋር ሄድን። ቦታው ሩቅ ነበር? ትንሽ ይርቃል። ከዛስ? ከዛማ ፈጣሪ ረድቶን እኛም ስንደርስ እሷ ማምጣት ስትወጣ ተገናኘን። አልጎዷትም ግን አይደል? እግዚአብሔር ይመስገን። ከረሃብ ውጭ ሌላ ጉዳት አልደረሰባትም። እሱም አንድ ትልቅ ነገር ነው። በጣም ትልቅ ነገር ነው። የሰዎቹን ፊት አላየችም? ማስክ አድርገው ስለነበር አላየዋቸውም አለችኝ። አሁንም ቢሆን መጠንቀቅሽን ማቆም የለብሽም። ከኔ የሚጠበቀውን አደርጋለሁ። በተረፈ ፈጣሪ ይጨመርበት። ከሩት ጋር እንዴት ናችሁ? እስካሁን ከኔ ጋር አላወራንም። ይመስለኛል በእኛ ምክንያት ከአቤል ጋር ተጨቃጭቀዋል። እዛ መሆንሽ ግን ላንቺ ጥሩ ነበር። እኔ ግን በጣም ከብዶኛል። እባክሽ አትጨነቂ። ሰው ስንት ነገር ያደርግ የለ። በእኔ ምክንያት ግን ምንም ነገር ባይፈጠር ደስ ይለኛል። ልጅቷ ለነገሩ ከመጀመሪያውም ጨቅጨቃ ናት። ማለት እንዴት አልሽ? እንኳን ቤቱ ሄደሽ እዚህ ድረስ መታ ተሳድባ አይደል ሄደችው? እሱማ ነው። ምናልባት በጣም ስለምትወደው ይሆናል። አይ አይመስለኝም። ይሄን መከረኛ ሀብቱን አይታ ነው የሚሆነው። ኧረ ተይ፣ ሁሉም ሰው እኮ አንድ አይነት አይደለም። ሁሉም ሰው አንድ አይደለም። አብዛኛውን ሰው ግን አንድ አይነት ነው። የሆነው ይሁንና ከአንድ ወይም ከሁለት ቀን በላይ አልቆየም። እስቲ እናያለን። አቤል ግን በጣም ጥሩ ሰው ነው። ጥሩ ብቻ
ፈጣሪ ውለታውን ይክፈል። ምን ሆነ ነው ብቻህን የምታወራው? ምንም አልሆንኩም። እርግጠኛ ነህ? ምንም አልሆንኩም አልኩሽ እኮ። እንዴ ረቀስ፣ እኔ እኮ እኩያ አይደለም። ምንድነው ሌላ የምጭበው? ተይ በእናትሽ። እሺ ሰላም አለ። ማንኛውም እኔ መውጣቴ ነው። ወይኔ ዮናስ፣ እንደው ለትንሽ ታመልጠኝ። እኔማ ዛሬ ወንድ አይደለሁም። የፈለኩትን ሳላሳካ ተበላሁ። ትንሽ ብቻ ጠብቂ። ዘር ማንዘርሽን ነው ማጠፋው። ሩት፣ እኔ እችኛውን ሩት አለቃት። ሰላም ባክሽን ተይኝ። ለምንድን ነው የምትወሽ? ሽንፈትሽን አምነሽ ስለተቀበልሽ ነው? ለዛ ነው የምትወሽ? ንገሪኝ እስቲ። ቆይ እኔ ከዚህ በላይ ምን ላድርግ? ይኸውልሽ፣ እስከ መጨረሻው ድረስ ማድረግ ያለብሽን ነገር በሙሉ አድርጊ። ይበቃኛል ሰላም። እኔ ከዚህ በላይ ምንም ማድረግ አልችልም። ትችያለሽ። ምንም ማድረግ አልችልም። እና ለዚህ ነው ወደ ቤትሽ ተመልሰሽ የመጣሽው? አዎ። ይኸውልሽ ሩት፣ ስሜታዊ አትሁኝ። የለፋሽበትን ሀብት፣ ትዳር፣ ቆያን ሁሉ ነገር ጥሎ መውጣት አይከብድም? ሰላም፣ አንቺ እኮ አልገባሽም። በደንብ ገብቶኛል። እባክሽን አሁን ማረፍ ፈልጋለሁ። እኔም ማውቃት ሩት ያሰበችውን ሳታሳካ የምታርፍ ሴት አይደለችም። እሺ ቆይ ምን አድርጊ ነው የምትይኝ? ከዛ ቤት መውጣት የለብሽም። በመሀላችሁ ያለው ነገር እንዲጠነክር እድል እየሰጠሽ ነው ያለሽው። ይኸውልሽ ሰላም፣ እኔ በቃ ከሱ ጋር መጨቃጨቅ በጣም ነው የሰለቸኝ። ከሱ ጋር አትጨቃጨቂ። እንደውም በተቃራኒው በሀሳቡ እንደተስማማሽ ንገሪው። ከዚያስ? ይኸውልሽ ከዚህ በኋላ ንግግርሽ ከብሌን ጋር ነው መሆን ያለበት። እኔ እንጃ ሰላም። በቃ ተነሽ፣ አሁን መሄድ አለብሽ። እኔ ባልሄድ ይሻለኛል። ግድ የለሽም ሩት፣ ተነሽና ከዚህ በኋላ ምን ማድረግ እንዳለብን እየሄድን እናወራለን። እርግጠኛ ነሽ? ነው ትንሽ በቃ ብሌን ብሌን። አቤት። ምን እየሰራሽ ነው? እራት እየሰራ። ጥሩ ዘይደሻል። አልገባኝም። እኔ የምለው መች ለመሄድ አሰብሽ? አላወኩም። ጭራሽ አላወኩም። ማለቴ ብዙ አንቆይም። ለመቆየትም አስበሽ? በጣም ይቅርታ፣ እኔ እዚህ ለመኖር አይደለም የመጣሁት። ታዲያ ለምን መጣሽ? እሱን አቤል እንደነገረሽ ተስፋ አደርጋለሁ። ይኸውልሽ ብሌን፣ እዚህ ለመኖር በህልምሽም በሆንሽም እንዳታስቢው እሺ? እስኪ አስቢው ቲና፣ የራሳችን ካፌ ቢኖር እንዴት ደስ እንደሚለን። በዛሬ ደግሞ ትልቁ ህልሜ ነው። በጣም ጥሩ ህልም ነው እቴ። እንደዚህ የምታደርጊ ከሆነ ጥሩ ቦታ እንደርሳለን። ግን ስሙን ምን ልትይው አስብሽ? አላውቅም፣ ግን ጥሩ ስም ማግኘት አለብን። ብሌን ካፌን በለው። በዛ ላይ ደግሞ ሰዎች ያውቁሻል። አዎ፣ ደንበኞቼ ሁሉም ይመጣሉ። ስራ ሲበዛብሽ እረዳሻለሁ። እንደኔ ያለ ጎበዝ የለም። አዎ የኔ ጎበዝት፣ አንቺ ደግሞ በትምህርትሽ ትልቅ ደረጃ ትደርሻለሽ። አዎ እኔ ዶክተር መሆን እፈልጋለሁ። ዶክተር? ጥሩ ሀሳብ ነው ቲናዬ። አስቢው እስኪ ትልልቅ ሆስፒታሎችን ሰዎችን ስትረጂ። ግን እህቴ እዚህ ቤት እስከ መቼ ነው የምንኖረው? አላውቅም ቲና። አቤል ጥሩ ሰው ነው። እሱ ደግ ነው። ሩት ግን በጣም ክፉ ነች። አውቃለሁ፣ ግን ትንሽ መታገስ ይኖርብናል። መቼ ነው ግን የራሳችን ካፌ የሚኖረው? ብዙም ሳይቆይ እኔ ገንዘብ እጠራቀማለሁ፣ አንቺ ደግሞ ትምህርትሽን በደንብ ታጠኛለሽ። በነገራችን ላይ ቡናሽን በጣም ነው የማደንቀው። ቤት ውስጥ የምታፊው፣ ስራ ቦታ የምታፊው ቡና በጣም ነው የሚያስገርመኝ። አመሰግናለሁ። ያው ከልጅነቴ ጀምሮ የለመድኩት ስራ አይደል። ታታሪነትሽን ሳላደንቅ አላልፍም። ለመሆኑ ዲና ግን ትምህርቷን እየተከታተለች ነው? አዎ፣ እዚህ ከመጣን በኋላ ተረጋግታለች። እግዚአብሔር ይስጥ። ምንም ችግር የለውም። ቡና ከማፍላት በተጨማሪ ምን አይነት ስራ ብትሰሪ ደስ ይልሻል? ሌላ ስራ አላውቅም። እኔ ስራዬን እወደዋለሁ፣ ግን ደግሞ ወደፊት ትልቅ ካፌ መክፈት ልም አለኝ። ቆንጆ ነው። እንደሚሳካልሽ ደግሞ ተስፋ አደርጋለሁ። ከእግዚአብሔር ጋር። የምሬን እኮ ነው። እንደዚህ አይነት ውሳኔ ስትወስኚ ማገዝ ባለብኝ በማንኛውም ነገር አግዝሻለሁ። አመሰግናለሁ። ታታሪነትሽን፣ ትሁትነትሽን በጣም ነው የማደንቀው። እንደዚህ አይነት ሰው እኮ በዚህ ጊዜ ማግኘት በጣም ከባድ ነው። ቆይ ሰዓቱን ግን አይታችሁታል? ምንድን ነው በዚህ ሰዓት የምታወሩት?
ምን ነው ሩት? ምን ማለት ነው? ምን ነው ማለቴ እንዴት እስካሁን አልተኛሽም? ጭራሽ እንድተኛ እንፈልግሃል? ረበሽኳችሁ መሰለኝ አይደል? ኧረ አልረብሽም። ምንድን ነው ሩት? ምን ተፈጠረ? አቤል ምን ተፈጠረ ትለኛለህ? ቆይ እኔ እያለሁ እንዴት ከሌላ ሴቶች ጋር ታወራለህ? ከሌላ ሴት ጋር? ምን እያልሽ ነው ያለሽው? አዎ ከሴቶች ጋር ስታሽኮረመማት ያላየው መሰለ እንዴ? ኧረ እባክሽ ስታሽኮረመም። ሩት ነገሩን አታገኙ። እኛ ዝም ብለን እያወራን ነበር። ማውራት ነው ያልከው? ታታሪነትሽ ያስደንቃል ምናምን እያልክ ስታወራት ነበር እንዴ? እሷን ማሞካሸት አይደለም፣ እውነት ነው የምናገረው። ትጋት ያላት ሴት ናት። ትጋት ነው ያልከው? ቆይ አንተ ይሄን ያህል የምትጨነቅላት ማን ስለሆነች ነው? ቡና ቀቃይ ስለሆነች? ሩት ወሰን እያለፍሽ ነው። የሰውን ስራ መናቅ የለብሽም። ማን ናቃት አቤል? እኔ እውነት እያወራሁ ነው። ይሄ ሁሉ የልብ ወዳጅነት ምንድን ነው ወይስ ሌላ ነገር ጀምራችሁ? አሁን ደግሞ ምን እያወራሽ ነው? አታፍሪም እንደዚህ ስትናገሪ? ትሰማለህ? እኔ ምንም ማፍርበት ነገር የለም፣ ግን ማወቅ ያለብኝ ነገር ካለ ንገረኝ። ይበቃል ሩት። ብሌን እዚህ ቤት ያለችው ለጥቂት ቀናት ነው። ጥበቃ ያስፈልጋታል። ይሄ ጥበቃ ነው ወይስ ፍቅር? የምታደርጉትን ነገር በሙሉ አይቻለሁ። ምን አይተሻል? አቤል አይኔ እያየ እኮ ነው። ጭራሽ እኔን እዚህ አስቀምጣ ሌላ ሴት ታሽኮረመማለህ። ቆይ አታፍርም ትንሽ እንኳን? ማፈር ያለብሽ አንቺ ነሽ። እንደዚህ ስትቀኝና ግርግር ስትፈጥሪ ማፍሮ እኔ ነኝ? እቀናለሁ፣ በደንብ እቀናለሁ። ምክንያቱም እሷ የኔን ቦታ ለመያዝ ነው የምትፈልገው። ማንም የማንንም ቦታ ሊይዝ አይችልም። እባክሽ ተረጋጊ። አልረጋጋም፣ በጭራሽ አልረጋጋም። እስከ መቼ ነው ይሄን ነገር የሚቀጥለው? ወይ እሷ ትወጣለች ወይ ደግሞ እኔ እወጣለሁ። እንደዚህ አይነት ውሳኔ የሚወሰነው አንቺ ስላልሽ አይደለም ሩት። ምን ማለት ነው? እኔ እዚህ ቤት ምንም አይነት ስልጣን የለኝም ማለት ነው? የአንቺ ስልጣን የነጮኛ መሆን ነው። ያ ደግሞ እንደዚህ እንድታደርግ አይፈቅድልሽ። ይኸውልህ አቤል፣ ከዚህ በኋላ መምረጥ ይኖርብሃል፣ ወይ እኔን ወይ ያቺን። እህቴ ወይት ነው ምንሽ? ያን ያፈኑ ሰዎች ትዝ እያሉኝ ነው። አይዞሽ፣ አሁን ማንም አይዞሽም። እሺ መብራቱ ሲጠፋ ግን እዛ ያለው ይመስለኛል። አሁን እዚህ ነሽ፣ እኔ ያለሁልሽ። ደግሞ አቤልም አለ። መብራቱን አታጥፊው። እሺ አላጠፋም። አሁን ግን አደጋ ውስጥ ያለው ይመስለኛል። ያ ሁሉም አልፏል። እዚህ ደህንነታችን እየተጠበቀ ነው። እሺ ከአሁን በኋላ እንዳትፈሪ። እኔም ደህንነቴን ነው የምፈልገው። አውቃለሁ ውዴ። በቃ ወጣኝ። እኔ የምለው ኪችን ያለውን እቃ ለምንድን ነው ያላጠብሽው? መቼ ሲመጣሽው እኛን ለማገልገል ነው አይደል? የጨረስኩ ነው። አስተካክላለሁ። እሱን ትተሽ የራስሽን ህይወት ማስተካከልሽ። እኔ ስራዬን ብቻ ነው የምሰራው። ጥሩ፣ ስራሽን በደንብ ስሪ። ቆይ ለምንድን ነው እንደዚህ የምትሆኝብኝ? ምንም እኮ ያደረኩሽ ነገር የለም። አዎ ምንም አላደረግሽኝም፣ ግን ደግሞ በጣም እድሌን እያበላሸችብኝ ነው። አቤልን በጣም ትፈልጊዋለሽ አይደል? እኔ ኧረ በፍጹም። አትዋሺ፣ እንደምትወጂው በደንብ ያስታውቅብሻል። እኔ አሁን የምፈልገው ከዚህ ቤት እንድትወጪ ነው። ቆይ ወዴት ሄዳለሁ? ቲናስ? እንዴት ቲናስ? እሱ እኮ የኔ ችግር አይደለም ያንቺ እንጂ። አሁን የምፈልገው ከዚህ ቤት ለዘላለም እንድትወጪ ነው። እባክሽ ወልድ መዛት ማለት የምፈልገውን ነገር ማንቺሽ የምትነግሪኝ፣ የምፈልገውን ነገር አደርጋለሁ፣ የምፈልገውን ነገር እላለሁ። ስለዚህ አሁን ከዚህ ቤት ለዘላለም ውጪ። ቲና፣ ጠረጴዛውን እያበስሽው ነው ወይስ እያጸዳሽው ነው? በደንብ ሽው እንጂ። እያሸሁት ነው ሩት። አዎ በደንብ እያየው ነው። እዛ ጋር በደንብ ያልተጸዳ ነገር አለ። እስቲ እሱን ጋር እዩ፣ በደንብ አጽጁ። አዎ አሁን በደንብ የተሻለ ነው። እና ደግሞ እዛ ጋር ያለውን ምንጣፍ አነሳስተሽ አራግፈሽ በደንብ አርግሽ አጽጁ። እሺ። እኔ ግን ትንሽ ደክሞኛል። ደክሞሻል? ስንት ሰዓት ነው የሰራሽው? ገና መንጋቱ እኮ ነው። በጣም ይቅርታ ሩት። ይኸውልሽ እኔ ይቅርታሽን ሳይሆን የምፈልገው ስራሽን ነው። በደንብ አጸዳጁ፣ እዛ ጋር አራግፊው፣ ሶፋውን በደንብ አነሳሺ። ምንድን ነው የዘገየሽው? እዚህ ቤት በነፃ ሳይሆን እየሰራሽ ነው የምትኖሪው። እያደረኩት ነው ሩት። አዎ በደንብ አጽጁ። መስኮቶቹን ምናምን ሁሉንም ነገር እንድታጸጅ እፈልጋለሁ። ሁሉንም? አዎ ሁሉንም። ምን አስገረመሽ? ሁሉም ነገር ንጹህ መሆን አለበት። እኔ ምንም ምን የለም። አርፈሽ ስራሽን ስሪ። ይኸውልሽ ሰው ቤት ቁጭ ብሎ ዝም ብሎ ምግብ ብቻ መብላት አይቻልም። እሺ። በዛ ላይ እህትሽ የለችም። እኔ ቆሻሻ አልወድም።
ስለዚህ እዛ ጋር ብዙ ቆሻሻ ይታየኛል፣ በደንብ እንድታጸጂው። እሺ እሺ። አርፈሽ ስራሽ የምትሰሪ ነው የሚሻልሽ። በደንብ ሹ ቆይ ምንድን ነው የዘገየሽው ቲና? ይሄንን ትንሽ ቤት ለማጽዳት የሁሉ ሰዓት ነው ወይስ እኔን ተናጋሪ ለማስባል ነው? ሩት እየሞከርኩ ነው። በዛ ላይ ደክሞኛል። በጠዋት ነው የተነሳሽው፣ ምንም ስራ አልሰራሽም። ምንም ያደክም ነገር አለ? ደግሞ ምንድን ነው የሚያስለቅስሽ? እኔ ትንሽ ማረፍ ፈልጋለሁ። ይልቅ አሁን እዛ ጋር ያለውን የጠረጴዛ ስር ታይዋለሽ። ቆሻሻ በጣም አለው። እሱንም አንስተሽ አጽጂው ቶሎ። ምን ያስጨውሻል? ሩት ምንድን ነው? የምን ድምፅ ነው? ቲናዬ ምን ሆነሽ ነው የምታለቅሽው? ቲናዬ ምን ሆነሽ ነው? አቤል ምንም አልሆነችም። ስራ እንድትሰራ ነው በቃ። ስራ እንድትሰራ? ሩት ያምሻል እንዴ? እንዴት እንደዚህ ታደርጊያለሽ? አቤል ምን አደረኩ? እያስመሰለች ነው። ድራማ ነው እየሰራች ያለችው። በነገራችን ላይ ቲናዬ ምንድን ነው ያደረገች? በጣም ብዙ ስራ ስታሰራኝ ዋለች። አቤል እኔ ምንም አላደረኳትም። ስራ እንድትሰራ ነው በቃ። ስራ እንድትሰራ? ሩት ምንድን ነው? እንዴት እንደዚህ ታደርጊያለሽ? አቤል በቃ ቤቱ እንዲጸዳ ትፈልጋለህ አይደል? አንተም እኔም ፈልጋለሁ። በቃ ቤቱን አጽዱ አልኳት። ብትሰራ ምን ችግር አለ? ለምን እንደዚህ ታደርጊያለሽ? ለምን የማይመለከትሽ ነገር ውስጥ ትገቢያለሽ? ቆይ ይህንን ለማድረግ ለአንቺ ስልጣን ውስጥ ማን ሰጠሽ? ስልጣን ነው ያልከው? ስለዚህ እኔ እዚህ ቤት የለሁም ማለት ነው። ይኸውልሽ ሩት፣ ከዚህ በኋላችን ልጅ እንድትናገሪያት አልፈቅድልሽም። በማይመለከትሽ ነገር አትግቢ። ምንም መብት የለሽም። ምንም። ቲና አይዞሽ እሺ። ቲናዬ አሁን እንዴት ነሽ? ትንሽ ተረጋጋሽ? አዎ አሁን ተሻለኝ። ምን እንዳደረገች ገብቶኝ ነበር። በጣም ነው የምትበድለኝ። ስራ ራሷ ስልክ እያየች እኔ ብቻዬን። አውቃለሁ ውዴ፣ በጣም ይቅርታ አድርጊልኝ። እኔ አጠገብሽ ስላልነበርኩ ነው። ግን ለምንድን ነው ሩት በጣም ክፉ የምትሆን? እኔ እንጃ። አቤልን በጣም ስለምትወደው። እሱ ግን የሚወዳት አይመስለኝም። ሲያት በጣም ይበሳጫል። ቲናዬ እንደዛ አይባልም። እሺ እስኪ ነው አሁን ተኝ፣ ትንሽ ረፍት አድርጊ። ማርትዬ አቤል ጋር መሆናችን ምንም ምቾት እየሰጠኝ አይደለም። አይ ብሌን፣ የሰው ቤት መች መቻል ብለሽ ነው? ያው ግን ካለው ሁኔታ አንጻር ነው። በቃ አሁንም ወደ ቤት ለመመለስ እያሰብኩ ነው። ኧረ አረጋጊው። የምሬን እኮ ነው። ይህን ያክል ያበሳጨሽ የሩት ነገር ነው? አዎ። ቆይ አቤልስ? አቤልም ጥሩ ሰው ነው። እስካሁን የቆየሁትን በሱ ምክንያት ነው። አሁን ደግሞ ምን አድርጊ ነው የምትለው? እንደዛ እንድንሆን አትፈልግም። በቃ ለዚህ ነው። ሌላው ደግሞ ከአቤል ጋር ሌላ ግንኙነት ያለና ይመስላት። እሷ ደግሞ እሳት በሌለበት ጭስ ነው እንደሚታያት። ጥርጣሬዋ ካልካለፈ እንደውም አንደኛውን ቅጥል እንድትል ለምን አቤልን ጠብሰሽ አትገላገይ? አንቺ ምን ጀመርሽ? በሰው እንደሰማሽ ዝም በይ። አስበሽዋል ግን እንደዛ ቢሆን ምን እንደሚፈጠር? ኧረ እኔ ማሰብ አልፈልግም። አቤል ለእናንተ ጥሩ ከሆነ በእሷ ጉዳይ ብዙም አትጨነቂ። ምን ማለት ነው? አንድ ቤት ውስጥ አይደል የምንኖረው? ያው ለጥቂት ጊዜ አይደል? ቢሆንም ግን ይከብዳል። ከመጨናነቅ ንቆ መተው ይሻላል። እኔማ ብዙ ነገሮችን ትቼ እያለፍኩ ነው። ቲና እንዴት ናት? ደህና ናት። ድንጋጤው ለቀቃት? አልፎ አልፎ ትደነግጣለች እንጂ ደህና ናት። ሲቆይ ትረሳዋለች። ተስፋ አደርጋለሁ። ትናንትና እኔ በሌለሁበት ሩት ስታስፈጋት ነው ያለችው። ምን? እንዴት? ለራሷ የወደቀ ኩባያ የማታነሳ ሴትዮ እኮ ቤት እያጸዳች ስታስለፋት ነበር። ቆይ ምን አይነት ክፉ ናት? ትንሽ እንኳን አታስብም እንዴ? እንደ ጠላት ነው ብታይ ነው። ቆይ መቼስ አንድ ቀን መገናኘታችን አይቀር። ማርትዬ እንደ የሆነሱ ደብድ ቤት ነው። እሱን ያኔ ታይዋለሽ። ከሩት ውጭ ቲናዬ ከአቤል ጋር ባላት ቅርርብ ደስተኛ ናት። የእሷን ደስታ ሳይ ደግሞ ከዛ ቤት የማውጣት ሀሳቤን ተዋለሁ። ዛሬ ሂሳቡን የቀነችለት ነገ ደግሞ በነፃ ኑሪ ልትያት ነው እንዴ? አንተ ምን አናደደ? እንዴት ነው ማልናደደው? የእኛ ቤት የመረጃ ማዕከል ነው እንዴ? እንዴ አንተ ብሌን ቤት እየሄድክ እየጠጣህ አልከፍልም የምትለው የመረጃ ማዕከል ነው እንዴ? እሷ ቤት ምን እያልሽ ነው ማሚ? በየቀኑ እየሄድክ እኮ እሷ ቤት ቡና እየጠጣህ ሂሳብ አልከፍልም የምትለው ከዚህ ቤት ኪራይ በላይ ነው። እንደውም ተይው፣ ራሴ በምቀበልበት መንገድ እቀበላታለሁ። ምን አልክ አንተ? ሰምተሻል ዮናስ? እንደ እናት እየታገስኩ ነው። ካሁን በኋላ ግን ትዕግስቴ እያለቀ ነው። ቤቱ ተዘግቶ ደህና ተገላግያት ነበር። በስመ አብ ወወልድ ወመንፈስ ቅዱስ። እንደው ምን አይነት ጉድ ነህ ግን!
ብሌን ወይ ቲና አቤል አጫወተኝ። እውነት በጣም ደስ ይላል። አዎ ሂሳብም አስጠናኝ። በጣም ጎበዝ ነሽ አለኝ። አቤል እኮ በጣም ጥሩ ሰው ነው። ግን አባቴ አድርጌ ብጠራው ይፈቀድልኛል? ምን እያልሽ ነው? አቤል እኮ የራሱ ህይወት ያለው ሰው ነው። የራሱ ህይወት? ለነገሩ አንቺን አሁን አይገባሽም። በቃ ተይው። ስለዚህ አባቴ አይሆነኝም ማለት ነው? እኔ ያለሁልሽ፣ እኔ ሁሉንም እሞልሻለሁ። እሺ ለምን ነው የምትደፋው? አታላ ነው እንዲቀጅልኝ ያልኩሽ። ለሌሎቹ ምቀደው መሰለኝ አንተ የሚቀደውልህ። እኔ ስለሌሎቹ ምን አገባኝ? አታላ ነው እንዲልጠጣ የመጣሁት። ችግሩ አንተ እንጂ እኔ ቡና ምንም አይወጣለትም። እሺ አሁን አዲስ ቡና ፍሊና ቅጅልኝ። እውነትህን ነው? ማፈሪያ። እንደውም ለአንተ አታላም ሲበዛብ ነው። እሺ አቺ እኔ ነው እንደዚህ የምትናገሪው? እያወራሁ ያለሁት ካንተ ጋር ነው። ያቺ ጓደኛሽ ነሽ ወይስ ያ ጎረምሳ ነው እንደዚህ ልቤ የሰጠሽ? ጎረምሳ ደግሞ ይሄም ጎረምሳ ነው። ባለፈው እንዳስደበደብሽኝ የረሰውልሽ እንዳይመስልሽ። ስለ ሶስት አወራ ትንሽ አታፍርም? እሱ ስነ ስርዓት ስላለው ነው እንጂ ለአንተ አንሱ አይደለም። እሺ ይኸውልሽ ይሄ ምላስሽ መጥፊያሽ ነውሽ የሚያፈጥ ነው። እኔ ሳልሆን አንተ በቆፈርከው ጉድጓድ እንዳትገባ ተጠንቀቅ። አንቺ ያለሽ ለምን እኔ እገባለሁ? ቆይ እኔ ግን ምን ባደርግ ነው እንደዚህ ጠምደ ያስከኝ? እኔ እስከማውቀው የሚጠመደው በሬ ነው። ምናልባት አንቺም ሰው አልመስል ብለሽኝ ይሆናል የጠመድኩሽ። እስኪ ሰውን እንኳን ባትፈራ ፈጣሪን ፍራ። ቆይ ራስሽ እንደ ሰው ነው እንደምትቆጥሪ? ለአንተ ጥቅም ሲባል እኔ እንደ ሰው ብቆጠር አይሻልም? ለእኔ ጥቅም? እንዴት እባክሽ? እኔ ሰው ካልተባልኩኝ አስበኋል አንተ ምን ልትባል እንደምትችል። ጭራሽ መሳደብ ጀምር። ለነገሩ እኔ ፊት የሰጠሁሽ ነበር መድፈል። ምን ትመስላለች እቺ?